እስቲ የሬት ጥቅም እየነገርካቸው ብላ። ብዙ ጊዜ ነው የምትበላው? ብዙ ጊዜ ነው የምበላው፣ ብዙ ጊዜ ነው የምሰጠው። አሁንም ጥቅሙ የኩላሊት፣ የደም ግፊት፣ የስኳር፣ ጨጓራ፣ የአስም፣ የብርድ እንደገና ደግሞ የፀጉር ደግሞ የፎረፎር፣ የቋቁቻ፣ የቁስል አምቾ የዚህ አምቾ ደግሞ ተቀጥቅጦ ውሃው ይጠጣል። ስለዚህ ሬት የሁሉ ጥቅም አለው ማለት ነው። ከ15 በሽታ በላይ ጥቅም አለው። ነግሯቸው ዘርዝሯቸዋል። እና አሁን እስቲ ሬት እየበሉ ወጣቱ ሬት እንዲበላ አይመክሩም? ወጣቱ እኮ አረቄ ነው የሚፈልገው፣ ጫት ነው የሚፈልገው። ይሄ የሚድንበት አይፈልግም። ወጣት እኮ ራሱ እኮ በአሁኑ ጊዜ ብላሽ ነው። እኛ ሽማግሌዎች ነው የምንሻለው። ስለዚህ ወጣቱ ጫት መቃም ያቁምና ወደ ሬት መመገብ ይሄድ። ወደ ሬት እንዳውም እኔ አሁን ይሄ ከበላው ምግብ ብዙ አይወስድም። ምግብ ብዙ አልወስድም። እቺ ከበላው ብዙ አልወስድም ምግብ። እስቲ አንዴ ለተመልካቾቻችን እየጎረሱ ያሳያቸው። ማን ነው ተመልካቹ? አለ የኛ የራሳችን አንተ እስቲ ቤተሰብ ስላለ አንዴ እየበሉ አሁን በደንብ እንዲያምኑን እስቲ ሬቱን አንዴ ገመጥ አድርገው ያሳያቸው። ማን አለ የሚያይ ማን አለ? ቲክቶክ የሚባል አካውንት አለ፣ እዛ ላይ ነው የምንለቀው ይሄ እና እስቲ አንዴ ጎመጥ አድርገው ያሳያቸው። ቲክቶክ የሚባል አካውንት የማል ደርሶ ነው ገንዘብ አይደለም፣ የተለያዩ ነገሮች እዛ ላይ በመልቀቅ ሰዎች ደግሞ ጥቅም ያለው ነገር ከዛ ላይ ያያሉ ማለት ነው። በዚህ ራሱ ይነግርሃል። በራሱ አውጣ ውስጥ አሁን ከጎግል በላይ ደግሞ የእርሶ ፊት ለፊት መብላቱ ነው ሰው ማየት ይፈልጋል። አሁን ጎግል ላይ ጽሁፍ ነው ያለው። መቀባቱም ጥቅም እንዳለው እናውቃለን። ለፎሮፎ ግን ሌላ ያሳያለሁ። አይኔ ቀብቼ ያሳያለሁ። እንደው ነው ፎዶሬ በዚህ ውሃ ሾኩ እንዳይወጋ ይኸውልሽ ለአይን ጥቅም አለው ማለት ነው። ይኸውልህ ለፊት ለፀጉር ያው ይሄ አስቀምጬ ለፀጉርም አሪፍ ነው። ያው ሰርቶ ማሳያ ሰርቶ ማሳያ ይኸውልህ መልካቹ ራሱ ከቅባት በላይ ነው ጥቅሙ። ቅባት ራሱ እንደዚህ ያሳምራል። 180 ብር እኮ ነው አንዱ እንትን የሬት ቅባት እነሱ። ይሄ ግን የተፈጥሮ ነው። ያኛው ግን ኬሚካል አለው። እዚህ 10 ብር ግዛ ሲባል ይጨቃጨቃል። እዛ ሄዶ 200 ብር ይገዛል። አዲስ አበባ እንደ ይሄን አክል ተቆርጦ ነው የሚሸጠው። አዲስ አበባ ይሄን አክል ተቆርጦ። ስለዚህ የተፈጥሮን ተጠቀሙ እያልኳቸው የተፈጥሮ ተጠቀሙ። ምን አይልም ፊት አያጠፋም አያበላሽም። ይሄ ተፈጥሮ ነው። ያኛው ይጣብላሻል። ሲቀቡ እያየዋችሁ ፊቶ ፍክት ብሎ በጣም ነው እንደው በጣም ወዝ በወዝ ነው። ዋው ተፈጥሮ ዋው። እስቲ ለመጨረሻ ጊዜ አንዴ ጎመጥ ያርጉላቸውና እንጨርሳለን። ይበቃናል። በላ እንጂ አሁን የትኛው የረዘመው ይሻላል? አቤት ይብዛ ሬስ ያው ዋው ይጣፍጣል በጣም ማለት ነው። ወጣቶች ከጫት ወጣችሁ ወደ ሬት መመገብ ግቡ እያሉ ነው ጋሼ። ይግቡ ወደ ሬት ይግቡ። ሬት ነው መድኃኒት። አንተ ያው እየበላህ ነው መድኃኒት ነው ሲሆን ድንጋይ አይደለም እኔ የምበላ እኔ ሬት ነው አዳኝ ነው የምበላ መድኃኒት ነው። አዎ ያው እየበላሁ ነው። ድንጋይ አይደለም የሚበላ ይሄን ነው ይመጣል። እንዴት ነው አየህ ሬት እየበላሁ ነው።